ዱላው ነው የኛ ስራ ሰው እንዲያድግ አንፈልግም። በዛለ መቀኝነች ደግሞ ጨሌ ናት የና ምን ተጠቀመባም እናታችን ናት። እሺ እናታችሁ ናት። እንዴት ነው የምትደረገው? በዚህ በኩል 4 ሳር እናደርግና ጎንደሮ ሲፋ ሲፌሱ ይሄም እንደዚህ ከዚህ ላይ ንክር ጎንደሮ ሲፋ ሲፌሱ ቅቤ እንዲህ ይነከርና ጎንደሮ ሲፋ አሲፌሱ ጎንደሮ ሲፋ አሲፌሱ ጎንደሮ ሲፋ አሲፌሱ ምንም ሲነካው እንዳይመለስ እንዴት ይመለሳል? አንተ ምን አይነት ክምና ነው የሚመልሰው? ይሄን ነው እንዴ? እንዴት ነካ? በቃ አትሰራም እንዳትሰራ ነው በቃ ይዞራል። ይሄ ነርቭ ነው። ኪኒን አለ ድገት አለ ኮፊ ፈርሚባል ነገር አላሽ ወደፊት አለ እንጀራ ልትበላ ነው። እንጀራ እንዳትበላ በቃ እንዳታድግ እንዴ? ነካ ከጻፈች እኮ ታድጋለች፣ ከሰራች ታድጋለች። በቃ የለብኝም ብዬ ስለማስብ አልመጣም። የለብኝም ብለሽ ነው የምትሳስብ? አዎ ምክንያቱም ኪዳን አደርሳለሁ፣ ቅዳሴ ገባለሁ፣ ጸበል እነከራለሁ። አካለ እኮ እዚህ መውጣት አለበት ብዬ አስብ ነበር። እንደው ዝም ብሎ ይሄ ምን ይጨስበታል? ይሄ እኮ እንትን ወንፊት እኮ ነው። ጎንደሮ ሲፋ የምንልበት ጎንደሮ ሲፋ የምትልበት ይሄ ያንገቷን ይሄኔ መሳሪያ ነው መገለጋ። ይሄ ሰላት ወደዛ ፈረቀሳ የታሳለችው ነው። ይሄ ፈረቀሳ? አዎ። እቺ ደግሞ ጨሌ ናት የና ምን ተጠቀመባም እናታችን ናት። እሺ እናታችሁ ናት። እንዴት ነው የምትደረገው? በሳር ነው። ይሄን ለብሳለን። ተናፈጥክበት እኮ ታባቱ ልጣል አይደል እንዴ? እኔም ለወድቅ ነው እሱም ሊጣል ነው ሊቃጠል። አሁን የተናፈጥክበት? አዎ። በፊት አትናፈጥበትም ነበር? የክብር ዕቃ ነው። የክብር ዕቃ ሙዳ በእንትን የሙዳ እየተባለ በቂቤና በሽቶ ነው የሚቀመጠው። ወንፊቱ ደግሞ ምንድነው? አዎ በኋላ ነው የሚቀመጠው። እዚህ ላይ የስንዴና የገብስ ቅንጬ ይቃቀልና እዚህ ላይ ሰፌድ ይደረጋል። ሰፌዱ ጥለዋለች እዛው። ሰፌዱ ደግሞ ከስር ይሆናል። ይሄ እዚህ ላይ ይሆንና ሳር 8 በዚህ በኩል 4 በዚህ በኩል 4 ሳር እናደርግና ጎንደሮ ሲፋ ሲፌሱ ይሄም እንደዚህ ከዚህ ላይ ንክር ጎንደሮ ሲፋ ሲፌሱ ቅቤ እንዲህ ይነከርና ጎንደሮ ሲፋ አሲፌሱ ጎንደሮ ሲፋ አሲፌሱ ጎንደሮ ሲፋ አሲፌሱ ይያል። ምን ማለት ነው? ጎንደሮ ሲፋ አሲፌሱ እየተባለ በቃ ከዛ ቅንጨውን 4 ጊዜ ካጃውም ከገብሱ 4 ጊዜ ከስንዴው 4 ጊዜ ይቀመስና ነው። መስጊድ ሁሉ አለን እኛ ነበራችሁ? መስጊድም እንቀማለን፣ እናስቀማታለን። ታጓራላችሁ? አዎ። እንዴት ነው የምታጓሩት? ከአብሬ ነው የተወለድኩት። 8800 ነን። 8800 ናችሁ። ታጓራላችሁ? ዛሩ 80 ነው። ዛሩ 80? አዎ። ታጓራለን? እናጓራለን። ታጓራው እንልና ይሄን ሰፊዱን ይዛችሁ ናችሁ? አይደለም፣ ይሄ ሌላ ነው። ይሄስ ሽርጡስ? ይሄ ደግሞ ይሄ በቃ አሁን የዚህ ስራ አልቋል። የዚህ ስራ አልቋል። አሁን ይሄ ጨሌ ነው። ይሄ ጨሌ ነው። እሺ አሁን ስራው ያላለቀው ደግሞ የትኛው ነው? ስራው ያላለቀው ይሄ ነው። ይሄ መካደሚያችን ነው። ስንቅም ነው የምንለብሰው። ስትቀሙ ትለብሱታላችሁ። ነደድን እኮ ግን አሁን እኮ ጥላችሁ ነው። ውይ ይሄ መቃሚያ ነው። አዎ መቃሚያ ነው። ወይ ይሄ ያዳልሙ ሶማሌ ነው። ይሄ ጠቋር ነው። እንለብሳለን። ይሄ እንግዲህ ለዘመናት በየቤታችን ያለ የሰይጣን አሰራር ነው። ዛሮቹ አብረው የተወለዱ ናቸው። ሌሎቹ ደግሞ ቀይና ጥቁር ነው የምትወዱት? እኛ ያስገባናቸው ዘበኞቻችን ናቸው። መውጊያ ሰውም መውጊያ ነው። የትኞቹ? ቡዳ ዛር እኛ ነን። ቡዳ ጂኒ ሰይጣን መዋጊያችን ናቸው። ወደ ሌላ የምትልኳቸው እንደ ቡዳ ሆነው የሚገቡት በሰው ላይ የሚሰሩት
በቃ የሚያሙ በሽተኛ የሚያረጉ የኛ መልእክተኞች እዚህ ውስጥ አላችሁ። ወደ 8800 ሌሊቱን ስትገጽጸን ስታስረን ነው የምታድረው። አልፈራቻችሁም? መድኃኔዓለም ስጋዬን ነፍሴንም አስብ ከዚህ ስራት አውጣኝ እባክህ ትላለች፣ ትጸልያለች። በፈሰሰው ደም በተቆረሰው ስጋ እባክህ ወደ ቤት መልሰኝና አጋንንት ከሌላ አውጣልኝ ትላለች። ትገጽጸናለች፣ ታስረናለች። እኛ ደግሞ እንዳትሄድ ጸሎት እንዳታረግ እስር አድርገን ቤት ቁጭ አረግናት። አዎ እና ዘርያ በሙሉ ተይዟል። አያት አላት ደግሞ የሚያመልክ። አዎ እኛ እሱ ላይ ሆነን ግብር እንወስዳለን፣ እሷ ላይ ሆነን በላውጣ ሽርቆንም ምን አውጣ አስቀምጣ ቶሎ በል። ሽቶማ ባፋችንም አረግና መሬቱ ሁሉ በቃ ታግማው በቃ እንደዛ ነው የምንጠቀመው። ሽቶ አፍ ውስጥ ለምን ታደርጋለህ? በቃ እንደ ደም ነው የምጠቀምበት እኔ ሽቶን። አዎ ደሟን እንዳልመጥ ሽቶ ጠጥቼ እሄዳለሁ ከለዋ ላይ። አዎ ልጆቿ ላይ ደግሞ በሙሉ ገብቻለሁ። አብሬ ተወልጃለሁ። የት አሉ ልጆቿ? አላመጣቻቸውም። እሷም ነች ያመጣቻት። እቺ ቡዳ ነይ እስቲ እናቷ አመለጠችኝ። ሚስቴ ናት እኮ ሚስቴ። ባሏስ? አስጠልቼዋለሁ። አይ በቃ አልወድም ወንድ አትወድም? ራሴ ወንድ ነኝ እያልኩኝ ባሏን አስጠልቼ ልጆቿን ሁሉ አይናችሁ ይፍሰስ ወይኔ ወናንተ ድፍት በሉ እያልኩ እየተራገምኩ። እሺ ነገሩ እኔ የሰይጣን መንፈስ ስለሆንኩ እርግማን ወዳለሁ። እርግማን ትወዳለህ? አንወድም እኛ። አዎ እንዴት ነው የምትራገመው? እስቲ ወይ እኔን ወይ እናንተን ይንሳችሁ ድፍት በሉ። እኔ ያዘምን ነው እናንተን ይዞ ብታዩት እንድትል አደርጋታለሁ። አፏ ላይ ቁጭ ብዬ አፍ ላይ ቁጭ ብለ እኔን ያዘ እናንተ ያዛችሁ ገባለሁ በውስጣቸው። አሁን ሁሉም ወንዱም በተለይ ሶስተኛ ልጇ ትምህርቱን ሁሉ አስጠልቼው ቦዘን ያርጌው እንዳይሰሙ እንዳውም ወደ ጫት ቤት እንዲመለከት ወደ አሸሸ ቤት ጓደኞቹም እንደዛ አይነቶቹን እያገናኘው እያመሳሰልኩ አዎ የነሱ አይነ እንደዛ አይነቶቹን እያመሳሰልኩ አብሮ እንዲሆን አርጌው። አሁን ቤት ውስጥም በቃ ብዙም ከነሱ ጋር አይጣጣምም በቃ። እና በሱ ላይ አብሬን የተወለድኩት ሁሉም ላይ አብሬ ተወልጃለሁ። እኔ ከሷ የ10 ዓመት ልጅ ሆና ነው የ10 ዓመት ልጅ ሆና ነው የገባሁት። ከልጅነትም የተወለድኩ ስራት አልችል ምን አልችል እግሬን እየሸመቀቀኝ ስራዬ ሁሉ ነው እንትን በየ ፍቃድ ፈት ሰጡኝ። እግዚአብሔር የተመሰገነ ይሁን። ባልም ያለቀልኝ